በጫካ በአንዳንድ ስፍራ የምትገኙ ኢትዮጵያውያን ከላካችሁ ኃይል ይልቅ ኢትዮጵያ ትበልጣለች። ለኢትዮጵያ አንድነት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ብልጽግና በጋራ እንድንቆምና ከከፋፋይ ከሰፈርተኝነት ከመንደር እሳቤ ነፃ ወጥታችሁ ወደ ኢትዮጵያዊነት ከኛ ጋር እንድታድጉ ዛሬ ጥሪዬን ላቀርብላችሁ ፈልጋለሁ። አንድ የጎንደር ከተማ ነዋሪ ጥሪ ሲያቀርቡ በሚዲያ አዳምጫለሁ። በጣም ደስ ብሎኛል። የሚጠበቀውም ይሄ ነበር። በየመድረኩም ስንጠይቀው የነበረ ጥያቄም ይሄ ነው። የወጡ ወንድሞቻችን በአግባቡ ይሄን ጥሪ ተቀብለው ወደ ውይይት ይመለሳሉ የሚል እምነት አለኝ። ስራ መስራት የሚቻለው አገር መለወጥ የሚቻለው አገር አድጋ ማየት የምንችለው ሰላም ሲኖር ነው። ስለዚህ በዚህ በ21ኛው ክፍለ ዘመን ማንኛውም ሰው አሁን ጦር መማዘዙ ሳይሆን በውይይት መግባባት የሚችልበት ስርዓት መፍጠሩ ነው የሚጠቅመው። እኛ መንፈልግ እንደ ጎንደር ህዝብ እንደ ኢትዮጵያ ህዝብ መንፈልግ ሰላም ነው። እንደዚህ ያበላሹ ሰዎች ደግሞ ሊጠየቁ የሚገባው ነገር መፈጠር አለ። ሰላም ዙሪያ በተለያየ ጊዜ መንግስትም ጥሪ ሲያስተላልፍ ነበረ። በሰላም እንዲገቡና ሰላማዊ ህይወታቸውን እንዲመሩ በተለያየ ጊዜ በተደጋጋሚ ማለት በሚቻል ደረጃ በጨፌም ደረጃ ሲተላለፍ ነበረ። ከዚህም የተነሳ ያው የተወሰኑ ሰዎች እየገቡ እንዳሉ እያየን ነው ማለት